ነበር ነግረውኛል። ለኤክስትራው ነው የመጣሁት። እስካሁን ድረስ እየጠበቅኩ ነበር እና ዳር ላይ አርጪ የግቢው ሁሉ ለከተሰኝ ነው አንዳንዶች በዋና ቦታ ከወገብ ላይ ራቁታቸው እንዲዋኙ ተፈቀደላቸው። ምንድን ነው ለልጃችን ብለን መጣ። እኔ ምን ኤክስትራ ትፈልጋለህ? አዎ እንዴ በጣም ሲጀመር ምን ሆና ነው? ቆየች እኮ እንዴ የምር ነው እንዴ የምታሸኝ እያልኩ ነበር። ነግረውኛል። ለኤክስትራው ነው የመጣሁት። እስካሁን ድረስ እየጠበቅኩ ነበር። በይኔ አረ እፈልጋለሁ። በጣም 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 አምሮኝ ነበር ኤክስትራ። እሺ እንጂ እዚህ ቤት ቆንጆ ነው ኤክስትራችሁ። ማን አንድ ጥያቄ ልጠይቅህ? እሺ ምንድነው? የምድረ በዳ ተቃራኒ ምንድነው? ሰማይ በዳ መሰለኝ። አውዝ ቢላሂ ሚነ ሸይጣን ረጂም ጥፋ ከዚህ ልጆች በደንብ ጠብቁት። በደንብ ጠብቁት። አንተም በደንብ ጠብቁት እላለህ። አስረው ግባ እንዳይበላል። የሙዲ ዘንድ አውሬ አቁመ በደንብ ጠብቁት። እኛን ጠብቀን እንጂ አንተ ይሄ እኮ ስማ፣ ሮንግ ተርን ፊልሙ አወቀው። እዛ ላይ እኩይ ገጸ ባህሪ የሚጮህ ሰውዬ ጠላቱ መኪና እኮ ያ የሚለው ሰውዬ ማለት የሱ መኪና እኮ ይዛ ግባ አንተ ጠብቁት አለ። መጣች እቺ ልጆች እቺ ነገር ያዛት። ምንድነው ሀብር ዘይት ምናምን ትቀይረበታለህ። ምን ሆነ ነው አንተ? ዝናብ ሲመጣ መጥረጊያውን አሰራበት። እሱ ነው ዝናብ መጥረጊያ ኑሮት አያውቅም። የመኪና ስማ ጃኑ ለባለቤታችሁ አስገቡት እኮ ነው የዛሬ 80 ምናምን ዓመት። ያኔ ይኸውልህ እንደ ሀገር የነበረን 3 መኪና ነው። ይሄ አንደኛው ነው። 3 ስለነበሩ ቢዘንብም አይተያዩም። ችግር የለውም። ቆይ ማማ ይኸው እዚህ ጋር እናቴ ይኸው በድን ሰውነት እኮ አይደለም ይሄ በድን መሬት በይ አንተኝስ መርቼዲስ አይባልም። እቺ ትዋጣች መርሴዲስ አይማ ለሺ ብር ያዙት እናቴ እንዳለ ትራፊክ እናስገባ። ታርጎ ይፈታ። ግቢ ያረጀ ከማርሴዲስ ውጪ ምንም ነገር ማይፈታ። አስገባ። ጠበቃ ሰላም ነው። ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ እና ዳር ላይ አርጪ የግቢው ሁሉ ለከተሰኝ ነው እንዳለ ሰው አይዞህ። እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስገባ እኛን ግቢው ሰው ታውቃለህ? ግቢ ሰው አንተ አራም ችለኛው የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይ ጆሺ ክርክር ማለት እኮ እንዴት ነው የምትከራከር? ክርክር ማለት አራም ዱር በሉ ምን ነው ዳይበሉ ዲቲን በጣም ጠበቃ። ነገ እኮ ነው ነገ በይሳት እዚህ ጋር እንገናኝ። እሺ እወዳለሁ። በቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀውስ ይፈረድበታል? አይፈረድብኝም። እንድለም ስራት አይፈረድበትም። ይሄ ደንበኛ የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም ማለማል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አርብ ጥሎ እንደወጣ ታውቃለህ? እውነት ነው። ክቡር ፍርድ ቤት እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታሉኝ ነው። ይቅርታ የፈለጋችሁት ነው። እሱም እንዴ ገንዘብ ነው። እንዴ አንተ እነዚህ ሰዎች አማቻል እንዴ? ምንድነው? ፈረንሳይ ሀገር ሴቶች በዋና ቦታ ከወገብ በላይ ራቁታቸው እንዲዋኙ ተፈቀደላቸው። ከወገብ በላይ ራቁት? እስቲ መስራት አንተ ቢወይ ፈረንሳይ ሀገር ሴቶች በዋና ቦታ ከወገብ በላይ ራቁታቸው እንዲዋኙ ተፈቀደላቸው። እንዴ ነው ቦንጆር በቃ አበደ ነው። ይሴትንደረተን የማንዋጋሽ ምንድነው? ለልጃችን ብለን መጣ። ያረጋጋው ልጁ ስራው ምንድነው? ሽምግልና ፈተን ነው። እሺ ቆይ ጥሎሽስ? እሺ ምን አዘጋጃችሁ? ልጁ ምንም የለውም። አንጉሳ
ሃንግ በጣም ጎበዝ ጭራሹ አለ ፓፓያ አናናስ ሙሉ ማሳ ነው ጴርጴር ፓፓያ ሙዝ ምናምን ሁሉንም ወስዳል ጋሼ እንዳያስቡ ምን እሱ ትላለህ ፓፓያ ማሳ በጣም እንደነዚህ ሰው አዎ አለበለዚያ ግን ጋሼ እምቢ ካሉ እሷንም እንወስዳለን እርሶንም ሃንግ እናረጋለን ማታ ሰከት እናረጋለን ልጄ በሰው አቀል ልታኖሯት ምንድነው የሚሉት አንድ ሙሉ ፓፓያ አናናስ አለ አልኩ ጥሎሽ እንጥላለን ልጅ ለኛ ይሰጣል በሬም ሰማ በሬም ንገር መሬቱም አለ በሬም ሚስቴንም ለማን ነው ሚስቴንም ለአንዳችሁ ድራለሁ ይሄ ሰውዬ መገደል ያለበት አዎ በቃ ከመንገድና ልጅቷ ከመሰጠና አሎ ዮሐና ነህ? በጣም ምን ወጣ ዘፋኝ ነኝ አድናቂ ነኝ። አንድ ነገር ልጠይቅህ ነበር። ያንተ ሙዚቃ ሁሉ እከታተላለሁ፣ ኮንሰርቲን ቱባይ ሁሉ መጥቻለሁ። እንደ ጥያቄ ልጠይቅህ ነው። አሁን አዲስ ካወጣህ ጥብሰን ጣዷ ለያን አንዳንቶ ምን እሱን ነገር ግልጽ አድርግልኝ። በፊልም ወደሃለሁ። በአገር ሁሉ ታለ ዘፋኝ ነኝ። አንተን ነው የምልወደው። ሌላ እስኪም ብድም ምን ማለት ነው? እሱ ነገር እንትን በል እኔ የምልወዳ ዘፋኝ ነው። እሺ ስራ ላይ ና። እሺ በቃ በቻልክ ሰዓት አሳውቀኝ። አሁን ለመተርጎም የሚያስቸገረ ነገር እስኪም ብዶ ውይ ሄሎ ልጄ። ሄሎ አባዬ። አረ በእናትህ በጊዜ ና ቶሎ። ይኸው ሰፈር ድብድብ አንዱን ቅርጭጭጭጭ እያረጉት ነው። በጊዜ ና። እሺ በጊዜ እመጣለሁ። ገሪ እንዴት ነው ገሪ? ሰላም ነው? እንዴት ነው? አለን። ምን ተፈጠረ ነገር አለ? አይደለም እኮ ባለቤትህን እንትን የሚወስዳት ስራ የሚወስዳት ሰርቪስ ምኑን እዚህ አዲስ የተቆፈረው ዲሽ ውስጥ እኮ ድንገት ገባና በቃ ሰርቪሱን የተረፈው አንዴ የሰው ዘር አልተረፈም። አይዞህ ገሪ አይዞህ ገሪ ይቺን ከፍ ምነው ገሪ ሰርቪሱ አምልጧታል እና እኮ አሪፍ ዜና እኮ ጥሩ በጣም ምርጥ ዜና እኮ ገርያ አይዞህ ይቺን ከፍ እንዴ በጠዋት ውጪ አይ እንትን በጠዋት ሌላ ጊዜ ግን እንደዚህ አይነት ቻንስ ገጥም ስለሚችል በጠዋት ውጪ በቃ አራቶ ፈጤቶ እንዲወስ አፋ ታስገበይቶ ደግሞ ምን አረኩ በቤ ማችለው ነገር አልችልም አትልሙና ነው አባቤ ሰው እኮ ዝም ብሎ እኮ ነው እንጂ ካልቻልኩም ላይ አዲያ እንደው 80 ኪሎ የሆነን ሰው እንዲሁ ተሸከምን አድርሰው ብትባል እሺ ትችላለህ? ኧረ እችላለሁ። እንዴት ነው በሁለት ዙር ማድረሰውስ ባቤ ወረተና ያየው ሞተልሽ